ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ሰለሞን ኪዳኔ ነኝ። የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ከወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ጋር በመቀናጀት በመስኖ ተቋማት አጠቃቀምና አስተዳደር ዙሪያ ለመስኖ ተጠቃሚ ማህበራት የግንዛቤ ማስጨበጫ ስልጠና ሰጠ። በወረዳው በምግብ ስርዓት ማጠናከሪያ ፕሮግራም FSRP በጀት ድጋፍ ከተገነቡ 4 የመስኖ ተቋማት 3ቱን ወደ ስራ ማስገባት መቻሉም ተገልጿል። የወረዳውን መንግስት ኮሙኒኬሽን ዘገባ ክፍለ ዓለሙ እንደሚከተለው ያቀርበዋል። የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ከወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ጋር በመቀናጀት በመስኖ ተቋማት አጠቃቀምና አስተዳደር ዙሪያ ለመስኖ ተጠቃሚ ማህበራት የግንዛቤ ማስጨበጫ ስልጠና ሰጥቷል። ስልጠናው በምግብ ስርዓት ማጠናከሪያ ፕሮግራም FSRP በጀት ድጋፍ በዘርፉ ባለሙያዎች በይና ቀበሌ ለካጭቲ መስኖ ተጠቃሚ ማህበራትና በዳቻ ቀበሌ ለቡሻዲቺ መስኖ ተጠቃሚ ማህበራት በሁለት ማዕከላት ነው የተሰጠው። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ ጌታቸው ገብረ ሚካኤል እንደገለጹት በወረዳው በምግብ ስርዓት ማጠናከሪያ ፕሮግራም በጀት ድጋፍ ከተገነቡ 4 የመስኖ ተቋማት 3ቱ ወደ ስራ መግባታቸውን ጠቅሰው ከነዚህም ውስጥ በዳቻ ቀበሌ የሚገኘው የቡሻዲቺ መስኖ ተቋም ከሚያለማው ልማት አንጻር ግንባር ቀደሙ ነው ብለዋል። ኃላፊው አያይዘውም ለ2017 ዓ.ም የበጋ መስኖ ስንዴ ልማትና በሌሎች ዘርፎች በሚከናወኑ የልማት ስራዎች ዙሪያ በቂ ቅድመ ዝግጅት ማድረግ የሚያስችል ስልጠና በሁሉም የመስኖ ተቋማት ለሚገኙ የመስኖ ተጠቃሚ ማህበራት እንዲሰጥ መደረጉን ጠቅሰው በቀጣይ ቀሪ የመስኖ ተቋማት በማልማት አቅማቸው ልክ ወደ ስራ እንዲገቡ ከባለድርሻ ተቋማት ጋር እየተሰራ ስለመሆኑም አመላክተዋል። በወረዳው የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ማሞ አንጊ በበኩላቸው ፕሮግራሙ 4 የመስኖ ተቋማትን በመገንባት 3ቱን ወደ ስራ ማስገባት መቻሉን ገልጸው የወርዋሮን የመስኖ ተቋም የማጠናቀቅ ስራም በትኩረት እየተሰራ መሆኑን ጠቅሰዋል። ወደ ስራ ከገቡ የመስኖ ተቋማት በዳቻ ቀበሌ የሚገኘው የቡሻዲቺ መስኖ ተቋም የተሻለ አፈጻጸም ላይ እንደሚገኝ የተናገሩት አስተባባሪው በዚህ የመስኖ ተቋም ላይ የማስፋፋያ ስራዎች እየተከናወኑ እንደሚገኝም አመላክተዋል። በስልጠናው ከመስኖ አጠቃቀም ጋር ተያይዞ በመኖ ዝግጅትና እርባታ ዙሪያ እንዲሁም በቀላሉ ተጠቃሚ መሆን በሚቻልባቸው መስኮች ላይ ትኩረት ተደርጓል። በሌላ ዜና አባላት ቁጠባቸውን ከማሳደግ ባለፈ የወሰዱትን ብድር በአግባቡ በመመለስ ለማህበሩ መጠናከር አስተዋጽኦ እንዲያበረክቱ የቢጣ ወረዳ መንግስት ሰራተኞች ገንዘብ ቁጠባና ብድር ህብረት ስራ ማህበር ጥሪ አቀረበ። ማህበሩ 20ኛ ዓመት ጠቅላላ ጉባኤውን አካሂደዋል። ከወረዳው መንግስት ኮሙኒኬሽን ለተገኘው ዘገባ ሳሙኤል ቆጭተው። የማህበሩ ሊቀመንበር አቶ መሸሻ ታደሰ የ2016 ዓ.ም የስራ ክንውን ባቀረቡበት ወቅት እንደገለጹት ማህበሩ ሲመሰረት ኢጣ ወይም ሼር ከነበረበት 4600 ብር ወደ 4,219,176 ብር ማድረስ መቻሉን ገልጸው የአባላትንም ቁጥር ከ46 ወደ 937 ከፍ ማድረግ ተችሏል ብለዋል። ማህበሩ ለ6 ሰራተኞች የስራ ዕድል መፍጠር ሲችል ብድር በወቅቱ አለመመለሳቸውን ተከትሎ 3 ተበዳሪዎችንና 12 ዋሶችን በድምሩ 15 አባላትን ፍርድ ቤት በመክሰስ 163,166 ብር ማስመለስ መቻሉን የጠቀሱት አቶ መሸሻም የማህበሩ የቁጠባ መጠን ማህበሩ ሲመሰረት ከነበረበት 6,031 ብር ወደ 16,243,952 ብር ማሳደግ ተችሏልም ብለዋል። ማህበሩ በያዝነው ዓመት የቁጠባ አቅምን ከማሳደግ ባለፈም 8 ሚሊዮን ብር ከተበዳሪዎች ለመመለስ ማቀዱም ተገልጿል። አባላት ብድራቸውን በወቅቱ አለመመለሳቸው የብድር ጥያቄን ለማስተናገድ ተግዳሮት መፍጠሩ የጠቀሱት አቶ መሸሻም ተገቢውን ቁጠባ ለመቆጠብ የተበደሩትን ብድር በውሉ መሰረት አለመመለስ፣ ክፍያውን በባንክ አስገብተው ስሊፕ በወቅቱ ገቢ አለማድረግና መሰል ክፍተቶች በአባላቱ የተስተዋሉ ችግሮች መሆናቸውንና በቀጣይም ሊስተካከል እንደሚገባው መልእክት አስተላልፈዋል። የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታጋይ አዴሎ በበኩላቸው ማህበሩ አባላቱን በተገቢው መንገድ ቁጠባን ከማስቆጠብ ብድርን በወቅቱ ከማስመለስና ዓመታዊ ጉባኤን በአግባቡ ከማሳተፍ አንጻር የጋራ ገዢ ህጎች ሊኖሩት እንደሚገባ ጠቁመው በቀጣይም የማህበሩን ህልውና በማስጠበቅ ወደ ተሻለ ደረጃ ማሳደግ እንደሚገባ መልእክት አስተላልፈዋል። የማህበሩ አባላትም የቁጠባ አቅማቸውን በማሳደግ እንዲሁም የተበደሩትን በወቅቱ በመመለስ ለማህበሩ መጠናከር አስተዋጽኦ ሊያበረክቱ እንደሚገባም አቶ ታጋይ ጠቁመዋል። የወረዳ ዋና አስተዳዳሪ አቶ ታምሩ ምሩ በበኩላቸው ይህ ማህበር በወረዳው የቁጠባ ባህል እንዲለመድ ያበረከተው አስተዋጽኦ ከፍተኛ መሆኑን ገልጸው በቀጣይም ማህበሩ በርካታ አባላትን በማፍራትና
ካፒታሉን በእጅጉ በማሳደግ ትልቅ ተቋም ለመመስረት አቅዶ ሊሰራ ይገባልን ብለዋል። ማህበሩ የብድር አገልግሎት ከመስጠት ባለፈ በተሰጠው ብድር ግለሰቦች የደረሱበትን ውጤት በተሞክሮነት በማሳየት ለሌሎች ማስፋፋት እንዳለበት ያሳሰቡት ዋና አስተዳዳሪው ተቋሙ የተለያዩ ፕሮጀክቶችን ሲነድፍ ካፒታሉን ያገናዘበና በቀጣይም የማህበሩን አቅም በማይፈትን መልኩ ሊሆን እንደሚገባው አመላክተዋል። በዕለቱም የኦዲት ሪፖርት በዘርፉ ባለሙያ ቀርቦ ውይይት የተደረገበት ሲሆን የጉባኤውም ተሳታፊዎች በማህበሩ ሊቀመንበር የቀረበውን የ2016 ዓ.ም የስራ ክንውንና የ2017 ዓ.ም የስራ እቅድን በሙሉ ድምጽ በማጽደቅ የዕለቱ መርሃ ግብር ተጠናቋል። የገቢ ምንጮችን አሟጦ በመሰብሰብ የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎችን መመለስ እንደሚገባ የጠሎ ወረዳ ገቢዎች ጽህፈት ቤት ገለጸ። ጽህፈት ቤቱ የ2017 አንደኛ ሩብ ዓመት እቅድ አፈጻጸም ባለድርሻ አካላት በተገኙበት ገምግመዋል። ከወረዳው መንግስት ኮሚኒኬሽን ለተገኘው ዘገባ ሳሙኤል ቆጭቶ። ጽህፈት ቤቱ በ2017 በጀት ዓመት ከመደበኛም 141 ሚሊዮን 830 ሺህ 516 ብር ከማዘጋጃ ቤት 11 ሚሊዮን 876 ሺህ 249 ብር በድምሩ 153 ሚሊዮን 706 ሺህ 765 ብር ለመሰብሰብ አቅዶ ወደ ስራ መግባቱ ተገልጿል። ከዚህም እስካሁን ባለው አንደኛው ሩብ ዓመት ከመደበኛ 22 ሚሊዮን 45 ሺህ 891 ብር ከማዘጋጃ ቤት 1 ሚሊዮን 542 ሺህ 893 ብር በድምሩ 23 ሚሊዮን 588784 ብር መሰብሰቡን የአፈጻጸም ሪፖርቱን ያቀረቡት የጽህፈት ቤቱ ባለሙያ አቶ ተኮላ እሸቱ ተናግረዋል። የተቋማት ተቀናጅተው የመስራትና የቁርጠኝነት ክፍተት እቅድ አፈጻጸሙ ከግብ እንዳይደርስ ተግዳሮት መሆኑን የገቢ ጽህፈት ቤት ኃላፊ አቶ ተሻለ ሽፈራው ተናግረዋል። በመድረኩ ላይ የተገኙት የጠሎ ወረዳ ዋና አስተዳዳሪ አቶ አትርሰሻታቸው በበኩላቸው ከህብረተሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የገቢ ምንጮችን አሟጦ መሰብሰብ እንደሚገባ ገልጸዋል። ገቢ ለመሰብሰብ የሚደረገውን እንቅስቃሴ ይበልጥ ቀልጣፋ ለማድረግ የባለድርሻ አካላት ያልተቋረጠ ድጋፍና ክትትል አስፈላጊ መሆኑን በመገንዘብ የድርሻቸውን መወጣት እንዳለባቸውም ዋና አስተዳዳሪ አብራርተዋል። በአፈጻጸም ግምገማ ወቅት የታዩ ጉድለቶችን ወስዶ በማስተካከል በቀጣይ በዘርፉ የተሻለ ስራ ለመስራት ሁሉም በቁርጠኝነት መስራት እንደሚገባም አቶ አትርሴ አስረድተዋል። በዘርፉ የሚጠበቀውን ውጤት ለማስመዝገብ በቅንጅትና በቁርጠኝነት ተግባሩን እንደሚደግፉ በመድረኩ አስተያየታቸውን የሰጡ ተሳታፊዎች ተናግረዋል። በመድረኩ ላይ የወረዳ ከፍተኛ አመራሮችን ጨምሮ የገቢ፣ የንግድ፣ የከተማ ልማት፣ የማዘጋጃና የፖሊስ ማኔጅመንት አባላትና ተሳታፊዎች ተገኝተዋል። ሁለንተናዊ ብልጽግናን ለማረጋገጥ እንዲቻል ጤናው የተጠበቀ ማህበረሰብ መፍጠር ወሳኝ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ገለጸ። ቢሮው የጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን የተገባደደው ዓመት አፈጻጸም በተርጫ ከተማ ገምግመዋል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ቤተልሔም መምሩ በመድረኩ በጤና ቢሮ የጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ሙሉቀን አሰፋ እንደገለጹት በ2016 በጀት ዓመት በክልሉ የሚገኙ ነዋሪዎችን ጤና ለማስጠበቅ የጋራ ርብርብ ሲደረግ ቆይቷል ብለዋል። ከዚህ የተነሳ በሀገር ደረጃ ክልሉ በተሻለ ደረጃ ላይ መገኘቱን ገልጸው በቀጣይ እንደ ሀገር ሁለንተናዊ ብልጽግናን ለማረጋገጥ እንዲቻል ጤናው የተጠበቀ ማህበረሰብ መፍጠር ወሳኝ መሆኑ ታምኖበት በትኩረት እየተሰራ መሆኑንም አስረድተዋል። አልፎ አልፎ ከመድኃኒትና ከሕክምና ቁሳቁስ ስርጭትና ቁጥጥር አጠቃቀም እንዲሁም የጥራት ጉድለት ያለባቸውን መድኃኒቶች በመለየት ረገድ የሚታየው ውስንነት ለመፍታት ከባለድርሻ አካላት ጋር በቅንጅት እየተሰራ እንዳለም ገልጸዋል። በውይይት መድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ የጤና ተቋማት የተጣለባቸውን ኃላፊነት በተገቢው በመወጣት ለማህበረሰቡ ተጠቃሚነት በትኩረት መስራት እንደሚያስፈልጋቸውም ተናግረዋል። በክልሉ ሁሉም የጤና ተቋማት ውስጥ የግብዓት ቁጥጥርና ስርጭት አቅም መዳከም እንዳያጋጥም ለማስቻል በትኩረት ሊሰራ ይገባልም ብለዋል። በውይይቱ የክልሉ ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታን ጨምሮ ከየዞኖች የጤና አመራሮችና ባለሙያዎች፣ የግል ጤና ተቋማት ተወካዮች፣ ዳኞች፣ የፍትህና የሚዲያ ባለሙያዎች ተሳታፊ ሆነዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለሚገኙ ጤና ባለሙያዎች የሙያ ፈቃድን በበይነ መረብ ወይንም ዲጂታል ሲስተም ለመስጠት የሚያስችል የማስጀመሪያ መርሃ ግብር ተካሄደ። ከክልሉ መንግስት ኮሚኒኬሽን ለተገኘው ዘገባ ክፍለ ያለሙ በክልሉ ጤና ቢሮ የጤናና ጤና ነክ ተቋማት ቁጥጥርና የባለሙያዎች ፈቃድ አሰጣጥ ዳይሬክቶሬት ዳይሬክተር አቶ አብዱል አዚዝ ፈረጃ እንደገለጹት የጤና ባለሙያዎች ከሚሰሩበት አካባቢዎች ሳይርቁ የሙያ ፈቃድን ዲጂታላይዝድ ማድረግ መቻላቸው አላስፈላጊ እንግልት የሚያስቀር ነው።
አዲሱ አሰራር ከዚህ ቀደም ባለው የአሰራር ስርዓት በአካል ወደ ክልል ጤና ቢሮ ድረስ በመገኘት በጊዜ ገንዘብና በጉልበት መባከል ላይ ሲደርስ የነበረውን እንግልት እንደሚያስቀር ተገልጿል። ከዚህ በኋላ ከሚሰሩበት ዞን የጤና መምሪያ የሰው ሀብት አስተዳደር ተገቢ መመሪያ በመውሰድ ከሚሰሩበት የጤና ተቋም ሳይነቀሉ ፈቃድ ማግኘት እንደሚችሉ ነው የተብራራው። በክልሉ ጤና ቢሮ የጤናና ጤና ነክ ግብዓት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ሙሉቀን አሰፋ በበኩላቸው ከመስከረም 27 2017 ዓ.ም ጀምሮ ወደ ክልሉ ጤና ቢሮ በአካል ሳይገኙ የሙያ ፈቃድ ማደስም ሆነ አዲስ ፈቃድ የሚፈልጉ ባለሙያዎች ማግኘት እንዲችሉ ምቹ ሁኔታ መፈጠሩ መልካም እድል መሆኑን ለተሳታፊዎች አስረድተዋል። አያይዘውም ባለሙያዎቹ ተረጋግተው በመስራታቸው የጤና ተቋሙ በሽታን ለመከላከል የሚደረገውን ጥረት እንደሚያግዝ ተገልጿል። በክልሉ 2076 የጤና ተቋማት የሚገኙ ሲሆን የክልሉንና የአጎራባች ክልል ነዋሪዎችን በጤናው ዘርፍ ተጠቃሚ ለማድረግ የሚያስችል ስራ በትኩረት እየተሰራ እንዳለም ይታወቃል። ከዚህ በኋላ በጎግል አፕሊኬሽን https://hrl.moh.gov.ኢቲ በማለት በሳይን አፕ አዲስ ኢሜይል በመክፈት መልሶ በሎጊን የሚጠየቁ ማለፊያዎችን በማለፍ በመመዝገብ ፈቃድ ማግኘት እንደሚችሉ መገለጹን ከቢሮ ያገኘነው መረጃ ያመለክታል። ባለፉት 2 ወራት የተስተዋለውን የገቢ አሰባሰብ ስራ በማጠናከር ለቀጣይ አቅጣጫ ማስቀመጥ አስፈላጊ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ገለጸ። ቢሮው ባለፉት 2 ወራት የነበረውን የገቢ አፈጻጸም በቦንጋ ከተማ ገምግሟል። ዘገባው የደቡብ ሬዲዮና ቴሌቪዥን ቦንጋ ቅርንጫፍ ነው። ብሩክታይት ብርሃኑ እንደሚከተለው ታቀርባለች። መድረኩን በንግግር የከፈቱት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት በቅርቡ በሀገር ደረጃ የተተገበረው ሙሉ የማክሮ ኢኮኖሚ ማሻሻያ በክልሉ የንግድ እንቅስቃሴን በማፋጠን የገቢ አቅምንም የሚያሳድግ በመሆኑ የመንግስት ገቢም ሊጨምር ይገባል ብለዋል። ባለፉት 2 ወራት ከታየው የገቢ አሰባሰብ ውጤት ከፍተኛውን የያዘው መደበኛ የገቢ መሰረት መሆኑን የገለጹት ርዕሰ መስተዳድሩ ይህ ገቢ ደግሞ በራሱ የሚመጣ በመሆኑ አጥጋቢ አለመሆኑን ገልጸዋል። ከመደበኛ የገቢ ምንጮች በተጨማሪ በገቢ ተቋማት ትኩረት ሊሰጠው የሚገባው እንደ አከራይ ተከራይ፣ የመሬት መጠቀሚያ፣ የደን ውጤቶች፣ የቫትና መሰል ገቢዎች ላይ ትኩረት ሰጥቶ በመስራት ገቢን ማሳደግ ይገባል ብለዋል። በክልሉ እንደ ወርቅና የድንጋይ ከሰልን የመሳሰሉ ከፍተኛ ገቢ ሊያስገኙ የሚችሉ ማዕድናት ያሉ ሲሆን አስፈላጊ የግብይት ስርዓት በመኖሩ ይህንን ስርዓት ተጠቅሞ የክልሉን ገቢ ማሳደግ እንደሚገባ ገልጸዋል። በተያዘው በጀት ዓመት ከሁሉም የገቢ መሰረት 10.1 ቢሊዮን ብር ለመሰብሰብ ታቅዶ እየተሰራ በመሆኑ ይህንን እቅድ ለማሳካት የሁሉንም ርብርብ እንደሚፈልግ የገለጹት ደግሞ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ ናቸው። ክልሉ ከፍተኛ የሆነ የገቢ አቅም ያለው ቢሆንም የአቅሙን ያህል ገቢ እየተሰበሰበ አለመሆኑን የገለጹት ኃላፊዋ በተለይ የማዘጋጃ ቤታዊ ገቢ ዝቅተኛ በመሆኑ ሰፊ ስራ መስራትን የሚጠይቅ ይሆናል ብለዋል። የገቢ አሰባሰብን በማዘመንና የመረጃ አያያዝ ስርዓቱንም በማስተካከል ረገድ በተያዘው ዓመት ሰፊ ስራ መስራት እንደሚጠበቅ የጠቆሙት ወይዘሮ ህይወት ለዚህም የዞን አስተዳዳሪዎች፣ ከንቲባዎችና በየደረጃው የሚገኙ አመራሮች በተለየ ትኩረት ሊሰሩ እንደሚገባም አሳስበዋል። አስተያየታቸውን የሰጡን የመድረኩ ተሳታፊዎች በዓመቱ መጀመሪያ ወራት መድረኩ መዘጋጀቱ ሊከሰቱ የሚችሉ ችግሮችን በአፋጣኝ ለመፍታት እንደሚያግዝ ተናግረው የገቢ አማራጮችን ለማስፋት እንደሚተጉ ገልጸዋል። የገቢ አሰባሰብ ተግባር ቅንጅታዊ አሰራርን የሚፈልግ በመሆኑ በቁርጠኝነት ዘርፉን እንደሚደግፉም አስተያየት ሰጪዎቹ ተናግረዋል። በሸካ ዞን ቴፒ ከተማ ለ2 ተከታታይ ቀናት የተካሄደው 6ኛው የጎንጋ ህዝቦች የልማትና የትብብር ፎረም ለቀጣይ 2 ዓመታት ማህበሩን የሚመሩ የስራ አስፈጻሚ ኮሚቴዎችን በመምረጥ ተጠናቀቀ። ጉባኤው አዲስ የወጣውን የጎንጋ ህዝቦች የማህበር መተዳደሪያ ደንብ በዝርዝር በመገምገም አጽድቋል። ክፍሌ ዓለሙ ተጨማሪ አለው። ጠቅላላ ጉባኤው አዲስ የወጣውን የጎንጋ ህዝቦች ማህበር መተዳደሪያ ደንብ በዝርዝር በመገምገም አጽድቋል። ኢትዮጵያ የጀመረችውን ሁለንተናዊ ብልጽግና ለማረጋገጥ በጎንጋ ህዝቦች የጀመረውን ማህበራዊ ብልጽግና ወደ ኢኮኖሚ ብልጽግና ማሳደግ እንደሚገባ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው ገልጸዋል። የክልሉ መንግስት ማህበሩን በሁሉም መስክ በመደገፍ ለህዝቦች የጋራ ልማትና አንድነት መጠናከር የበኩሉን እንደሚወጣም አረጋግጠዋል። በህዝቦች ፍላጎት የተመሰረተውን የጎንጋ ህዝቦች መሰባሰብን በተለይ የኢኮኖሚና ማህበራዊ ልማትን ማጠናከር እንደሚገባ ያስገነዘቡት የጎንጋ ህዝቦች የልማትና ትብብር ማህበር ስራ አስፈጻሚ አቶ ክፍሌ ገብረ ማርያም ናቸው። አዲስ የተመረጡ ስራ አስፈጻሚዎች የተጣለባቸውን የህዝብ ኃላፊነት በአግባቡ መወጣት እንዳለባቸው አቶ ክፍሌ ያሳስበዋል። ስራ አስፈጻሚው ፎረሙን በማጠናከር ጉባኤው በስኬት እንዲጠናቀቅ አስተዋጽኦ ያደረጉ አካላትን አመስግነዋል። አዲስ የተመረጠው ስራ አስፈጻሚ ለቀጣይ 2 ዓመታት ማህበሩን በበላይነት እንደሚመራ መገለጹን የዘገበው የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ወደ ውጭ ዜና ስናልፍ ዋይት ሃውስ አቅራቢያ በተካሄደው የፍልስጤም ድጋፍ ሰልፍ ላይ
አንድ ሰልፈኛ ራሱን አቃጠለ። ክስተቱ የተፈጠረው እስራኤል በጋዛ ሰርጥ እያካሄደችው ያለውን ጦርነት የተጀመረበትን አንደኛ ዓመት አስመልክቶ በሺዎች የሚቆጠሩ ሰልፈኞች ዋይት ሃውስ አቅራቢያ ቅዳሜ ዕለት ለተቃውሞ በወጡበት ወቅት ነው። እንደ ጋዛ ባለስልጣናት ገለጻ በእስራኤል ጥቃት ከ41 ሺህ በላይ ንጹሃን ዜጎች ሲገደሉ 97 ሺህ የሚጠጉ ደግሞ ቆስለዋል። ራሱን ያቃጠለው ሰልፈኛ በአቅራቢያ ወደሚገኘው ሆስፒታል እንደተወሰደና ለሕይወቱ አስጊ የሆነ የአካል ጉዳት ስላልደረሰበት ጤንነቱ በተረጋጋ ሁኔታ ላይ እንደሚገኝም ለማወቅ ተችሏል። 1000 የሚጠጉ ሰዎች የተሳተፉበት ሰልፉ የፍልስጤምን ነጻነት የሚጠይቁና እስራኤል የጦር መሳሪያ ማዕቀብ እንዲጣልባት ጥሪ የሚያቀርቡ ድምጾች የተሰሙ ሲሆን የፍልስጤም ባንዲራም ሲውለበለብ ታይቷል ሲል የዘገበው ስፑትኒክ ነው። ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱ ዜናዎቻችን የእስካሁኖቹ ነበሩ። ስለ አብሮነታችሁ እያመሰገንን ከዜናዎቹ ጋር ሰለሞን ኪዳይ ነበርኩኝ። ቀሪ የጣቢያችን ፕሮግራሞች ይቀጥላሉ። እኔ በዚህ ተሰናበትኩ። ሰላም።